የኛ ስራ እንኳን ዝናብ ሊያወርድ እሳት አለማውረዱ ፈጣሪ ሆኖ ነው። በእነዚህ እንስሳዎችና ለነዚህ ፍጡራኖች ሲል ፈጣሪ እነሱ ባርሰሩት ወንጀል ወይም ባላጠፉት ጥፋት ዋጋ መክፈል ስለሌለባቸው ነው። አንዱ በሬ መጥቶ ሰውየው ካቅሙ በላይ ሲጭንበትና ሲያንገላታው ወይም ሲያሰቃየው በሬው እንዲናገር አደረገው ይላሉ ፈጣሪና እኔ ልታርስብኝ እንጂ ልታሰቃየኝ አይደለም ፈጣሪ የፈጠረኝ አለው ይባላል። አማራጩን ሳጣ በሬው ተናገረ። ዛሬ የሚናገሩ በሬዎችን መቼም መጠበቅ የለብንም። የምናያቸው ነገሮች ብዙ መልእክቶች ለኛ ስለሚሰጡን መጠበቅ ኃላፊነታችን ነው። እነሱን በመጠበቃችን እኛ ለመጠበቅ ለራሳችን ዋስትና እየሰጠን ነው። ለነዚህ ማዘን ካልቻለን እርስ በርሳችን ለመተላለቃችን ትልቅ ማሳያዎች ናቸው። እዝነት ርህራሄ ከነሱ ነው የሚጀምረው። ዛሬም ያ ስለጠፋ አዛኞችን ፈጣሪ ያዝንላቸዋል፣ በምድር ዘኑ በሰማይ ይታዘንላቸዋል ይባላል። ሁሉ ጊዜ ሰዎች አዛኝ በሆነን ቁጥር ለሌሎች መልካምነትና የተሻለ ነገርን ባሰብን ቁጥር ለኛም የተሻለ መልካም ነገር እንዲገጥመን ወይም ደግሞ መልካሙ ነገር እኛ ጋር እንዲኖር እድሉ ይፈጠራል ማለት ነው። በሌላ የነብያዊ ትውፊት ላይ እንደዚሁ የተነሳ አንድ ነገር አለ። ከዚሁ ከተነሳው ነገር ጋር በእጃችሁ ላይ አንዲት ተካይን ወይም ደግሞ አንዲት ተክልን ይዛችሁ የምጽአት ቀን ቢቆም እሷን ትከሏት ይላሉ። የምጽአት ቀን እየቆመ ተክል መትከል ለማንም አይጠቅምም። እኛ የሚፈለግብን ግን የኛን ስራ መስራት ነው። እኛ መስራት ከቻለን ወይም እኛ ለመስራት ዝግጆች ከሆነ እኛ ነን ሁሉ ጊዜ በዛ ነገር ነገጧት ውጤት እንድናገኝበት እድል የሚኖረን። የምጽአት ቀን እየቆመ ተካይን ትከሉ ከተባለን ተክልን እንድንተክል ከታዘዝን ከዛ በፊት ባለው ተጨባጭ ምድር እንድትራቆት መሬት እንድትጠፋ እነዚህ አይነት ነገሮች ለአደጋ እንዲጋለጡ የሚሆን ዛሬ ላይ ባለው ተጨባጭ ከእንስሳው አልፎ እንስሳዎቹ ወይም ደግሞ እነዚህ ምናያቸው ምንሳሳላቸውና መጠበቅ አለባቸው ተብለው የሚታሰቡት አካላቶች ቀርቶ ሰው ለሰው መተዛዘን የጠፋበት ጊዜ ላይ እየደረስን ነው። ለምን እንደሆነ ይከብዳል ይሄንን ማሰቡ። ሀገራችን ውስጥ የሚስተዋሉት በየጊዜው የምንሰማቸው ለአእምሮ የሚከብዱ ነገሮች ናቸው። ማለት አንዳንድ ጊዜ እኛ ቆም ብለን ማሰብ ካልቻለን ከባድ ነው። ወሎ አካባቢ ያሉ የሃይማኖት አባቶች ሲናገሩ አንድ አባት ጥያቄ ተጠየቁና ነሻላቸው የጅብ ስጋ መብላት በእምነቱ ይፈቀዳል ወይ ብሎ ሲጠይቃቸው ጅብ መበላቱ ቀርቶ መባላቱን ባቆመ አሉት። አንዳንድ ጊዜ መጥቀማችን ቆርቶ መጉዳታችንን ማቆም ከቻልን ትልቅ መልካም ነገር አሳርፈናል ብዬ ነው የማስበው። መጨመር ላይ ትንቅለት መገለጫ ነው። መጠበቅ ማስተካከል ከእንቅፋትነት ማዳንና ለሌሎች የተሻለ አየርን መፍጠር ትልቅ መልካምነት መገለጫ ነው። ከዛ በተቃራኒው ግን ጉዳትን ማምጣት ወይም ደግሞ ከሚጎዱት ውስጥ መሆን የከፋውና በጣም አሳዛኙ ነገር ነው። እነዚህ እንስሳዎች ወይም ደግሞ እነዚህ የዱር እንስሳዎችም ሆነ ሌሎችም በቤታችን ላይ የምናያቸው ቅድም ወንድሜ አለማየሁ ገላጋይም ሲገልጸው ከቤት እንስሳ ጀምሮ የምናስተውላቸው ነገሮች አሉ። እምነቶች ትልቅ ቦታ ሰጥተዋቸው ነው የሚናገሩት። በእስልምና ውስጥ አንድ አስተምሮት አለ። አንዲት ሴት አንዲት ድመትን ቤቷ ውስጥ አስራት ምግብ አልሰጠቻት ወይ ፈልጋ እንድትበላ አላደረገቻት በዛ ምክንያት ፈጣሪዋ ዘንድ እንድትቀጣ ምክንያት ሆነባት ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ወይ እድል አልሰጠቻት ወጣ አልተመገበች ወይ እሷው ተንከባክባትና እሷ እንድትድን ወይም ህይወቷን እንድትቀጥል አላደረገቻት። ይሄ ሰው ልጅ ለሌሎች ህይወት መቀጠል ምክንያት ይሆናል እንጂ ለሌሎች ህይወት መጥፋት ምክንያት መሆን ስለሌለበት ህይወት መቀጠል ባንችል ደግሞ ህይወት እንዲጠፋ ምክንያት መሆን ስለሌለብን ማለት ነው። ይሄ ዝነት ይሄ ርህራሄ በውስጣችን ውስጥ ሲጠፋ ነው እኛ እርስ በርሳችን ከራሳችን አልፈን ወደ ሌሎች የምንደርሰው። በእኛ ውስጥ የመተዛዘን ወይም ደግሞ ርህራሄ ውስጣችን ውስጥ እየኖረ እያደገ ሲኖር ሃይማኖቶች ይሄው ነው መንፈሳዊነትን ሚና ማሳደግ፣ ሰዎች ለሰዎች እንዲተዛዘኑ ማድረግ። ዛሬ ግን የሃይማኖቶቹ ሚና ምናልባት ደክሞ አስተማሪዎቹ ወይም ደግሞ መምህራኖቹ ሌሎቹም የኛ ችግሮች በስተው ሊሆን ይችላል አላውቅም። ከምንለማው የምናጠፋው እየበዛ መጣ። ከምናስተካክለው ወይም የምናበላሸው እየበዛ መጣ። ይሄ የሁላችንም ጉዳይና የሁላችንም ጥያቄ ስለሆነ በጋራ ልንሰራበት ይገባል። ለምን ይሄ ተፈጠረ ለምን ይሄ መጣ የሚለው ነገር ዛሬ ላይ የምናየው ተጨባጭ እኛን አስተምሮን አልፎ እኛ ለማስተካከል እስካልተነሳን ድረስ ዋጋ እንድከፍልበት ምክንያት ስለሚሆን ዛሬ ላይ እነዚህ በመድር ላይ እንዲኖሩ ፈጣሪ ድል የሰጣቸው እንስሳዎችን እነሱን መጠበቅ ብዙ ነገር ነው የሚያስተካክለው። ፈጣሪ ያለ አንድ ምክንያት ፍጡርን አይፈጥርም። ምክንያት አለው እያንዳንዱ ነገር። የነዚህ እንስሳዎች መኖር ለሰው ልጅ ህይወት መኖር ዋስትና ናቸው። ምክንያቱም አንዱ ለአንዱ ዋስትና ሆኖ ስለተፈጠረ
የሚያስተካክሏቸው የሚለውጧቸው ነገራቶች ስላሉ ይሄን መጠበቅ ኃላፊነት ነው። ያንን ማስተካከል ካልቻል ግን በምድራዊ ህይወትም ውስጥ ፈጣሪ ጋር በመናደርገው ግንኙነትም ውስጥ ዋጋ እንድንከፍልበት ይሆናል። ለዚህ ነው አንድ ሰው ይላሉ ነብዩ መሐመድ አንዲት ተካይን የተከለ ሰው ከዛች ተካይ ላይ ሰውም ሆነ አዕዋፋት አይመገቧትም ለሱ ፈጣሪው ዘንድ ትልቅ ምንዳ የተጻፈለት ቢሆን እንጂ ይላሉ። ምክንያቱም ለሰዎች ለሌሎች የሚጠቀሙበትና ሌሎች ህይወታቸውን የሚቀጠሉበት ነገር ከማድረግ የበለጠ ምንም ነገር ስለሌለ ብዙ ጊዜ እናገራለሁ። እዚህ መድረክ ላይ ከ3 ከ4 ጊዜ በላይ ተናግሬዋለሁ። በተለያየ መድረኮች ላይ አንድ ግብጻዊ ጸሐፊ የጻፉት መልእክት ሁሉ ጊዜ በጣም ራሴን እንዳይ ከሚያደርጉኝ ነገሮች ውስጥ ነው። በምድር ላይ ተቀምጠህ ወይም በምድር ላይ ኖረህ አንዳች መልካም ነገርን መጨመር ካልቻልክ አንተ ጭማሪ ሸክም ነህ ይላል። ሰዎች በምድር ላይ መጥተው ለሌሎች የሚጠቅሙ ለሌሎች ዋስትና የሚሆኑ ነገርን መጨመር ካልቻሉ የመኖር ዋጋቸው የለም ማለት ነው። እየኖርን ሌሎች እንዲኖሩ ተስፋ ካልሆነና የተሻለ ነገር መጨመር ካልቻለ ይሄን ማስተካከል ካልቻለን ከባድ ነው የሚሆነው። ይሄን ማሰብ ይፈልጋል። እንስሳዎች በእኛ ፊት ለፊት ስናያቸው ቅድም ፕሮፌሰር ሲያነሱት የነበረ ታሪክ ላይ ሲነሱ የነበረ የሙሴ ታሪክ ላይ የተወሱ ነገሮች አሉ። እነዚህ የጠቢቡ ሰለሞን በቁርአን ውስጥ የተለያየ ምዕራፎች በእንስሳዎች ተሰይመዋል ተወስተዋል። በጠቢቡ ሰለሞን መካከልና በሳባ መካከል የነበረው ግንኙነት ላይ ትልቁ ሚና የተጫወፈው በራሪ ወፍ ነው አይደለም? መልእክት በማድረስ ኃላፊነትን በመወጣትና የሰው ልጆችን የስልጣኔ እድገት ማሳያ ምክንያት ሆኖ የቀረበው እነዚህን አካላቶች በአግባብ መጠቀም ስንችላቸው ወይም ስንጠብቃቸው ለኛ የተሻለ ድልን የማሳየት ጠቢቡ ሰለሞን ሁሉ ነገር ተከፍቶለታል። ሁሉ ነገር ማየት የሚችልበት እድል አለው። እሱ መድረስ ያልቻለበትም ቦታ ግን ይሄ አዋፍት ነበር፣ ሁድሁድ በመባል የሚታወቀው በአረበኛው አገላለጽ። እሱ ያላየውን አይቶ የሳባን ታሪክ ለሱ ያደረሰለት ይባላል። በቁርአን አስተምህሮት ውስጥ ዋጋ ነበራቸው፣ መልእክት ነበራቸው። የሰው ልጆች ህይወት እንዲቀጥል ስልጣኔ እንዲሸጋገር ትልቅ ስራ ሰርተው ነበር። ስለዚህ ነው ለነዚህ ዘናችን ነው እኛ እንዲታዘንልን የሚያደርገው። ዛሬ ይሄ ከሰማይ የሚወርደው ዝናብ እንዲወርድ ምክንያት የሚሆነው የኛ ስራ እንኳን ዝናብ ሊያወርድ እሳት አለማውረዱ ፈጣሪ ሆኖ ነው። በእነዚህ እንስሳዎችና ለነዚህ ፍጡራኖች ሲል ፈጣሪ እነሱ ባልሰሩት ወንጀል ወይም ባላጠፉት ጥፋት ዋጋ